ኩኩሻ ቁራሌው ፓርት 1 ቁራሌው ስሚ ምን ላድርግሽ? ያን አረቄ ጠርሙስ ለምን አንሸጡም? ኧረ እባክሽ ይሄን ማን ይገዛኛል? እነዛ ራሱ እኮ ውድ ነው እኮ። እንደውም ተይው እኔ እሸጠዋለሁ። ስንብር ልታገኝ ነው የአረቄ ጠርሙስ ሽጠሽ? ቁራሌው ወይ ይሄን የአረቄ ጠርሙስ ትገዛኛለህ? እስኪ በሰላም ነው ግን ማለት ፋዘር ማዘርን ለማማለል የተጠቀምበትን የአረቄ ጠርሙስ ምን ያደርግላችኋል ብዬ ነው። ትገዛኛለህ ወይስ አትገዛኝም? የኔ እህት የድሮ ቀትርፉ ሸክም ነሽ። ገዛሽ እንዴ? እንዴት አባቷ ነው የምታምረው። ሲስቱ እኮ አለ ሻፉ አለ ማለት ነው። አታዩም እንዴ ሲያዝገኝ? አንተ ይሄ ደግሞ ምን ልጅ ነው አንተ? አሁን ይገዛሻል በቃ። አረ ምንም ግን ይሄን የመሰለ እንደ አዲስ ማንቆርቆር የሚያብረቀርቅ ወጥ ይዛ ነው። እሰይ አንተ ደግሞ ምን የሚሉት ነው? ኩኩሻ ቁራሌው ይባላል። ሪዝ አደረረግ። እሺ ኩኩሻ ቁራሌው አሁን ትገዛኛለህ ወይስ አትገዛኝም? ባይሆን እሷን ስጭኝና ይሄንን እንደ ምርቃት ወስድልሻለሁ። ችግር የለው። አንተ ምን አይተኝ ነው ጣነ? ተከራከሩ እኔ ልግባ እና በቃ ጨከነሽ ልትገቢ ነው? ና ግባ። ለምን ውስጥ ገብታችሁ አታወሩ ብለሽ ነው? ሂጂ። ሲያስጠላ። አንተ አታፍርም? ሰው ቤት ዘው ተብሎ ይገባል? ራስሽ አይደለሽ እንዴ ግባ ያልሽ? በል አምጣ ጠርሙሴን ደፋር። ጎሽ ምንድነው የሰው ልብ በልቶ እንደዚህ? ስሚኝ ከእህትሽ ፍቅር እንደያዘኝ ንገርልኝ። ሻማቼ ሲስተርዬው እሺ መጣችልህ ደሞች ተምቻማቼ። እንዴት ነው የተከበረው አማቼ? ስለምን አባህ አማች ነው የምታወራው? ማለት ምን ልክ ጅባል ሆነ? ይሄንንም ቆይ ጤና የለህም እንዴ? እግዚአብሔር ይመስገን። እንዴት ነሽ አንቺ? ደህና ነሽ? ኧረ አንቺ ልጅ እባክሽ ቀስ በይ እንዴ። ዛሬም ተገናኘን። እስኪ ነው አበባ አታምርም? አስጠላ። የኔ አበባ ሳቂልኝ። ደግሞ ምን ተገኝቶ ነው? አንተ ማየት በራሱ እኮ ያስቃል። ይገርምሻል የቁራሌ ገባላት። ጭራሽ የቁራሌዎች ማህበር አላችሁ? እኛስ ማን ለኔ ናት? ወይ ጉድ! አንተ ትንሽ ከሰማነህ አሳምነህ ትሸጠናለህ። ቆይ ወንዶ ማች ይሸጠልኝ ጫማ የማን ነው? ምን ያባታችሁ? ራስ ሲል አምላክ ያባይን ጫማ ሸጠው? እኔ አላውቅም፣ ግን መሽለት ጓዳውን ሲፈትሽ ነበር። አለቀለት በቃ። ማለት ያባይን ጫማ ነው ይሸጠልኝ? እኔ የምልህ ለምን እንደ ሐሳብ እኛ ቤት ገብታችሁ ነው? አዛመደ ራሱን በቃ። የምሬን እኮ ነው። አባዬ ራሱ እንደዚህ ቀን በቀን አላየንም። እኔማ በዚህ መንገድ መተዋወቅ አልፈለኩ ነበር፣ ግን ይሁን ካልሽ ይሁን። እንደው አንተ ባታፍርልኝ አያፍርም? እሱን ትተሽ የጫማውን ነገር አንቺ ኩኩሻ ወዬ ማዘር ብሩ ደርሶኛል አመሰግናለሁ ብላለች። ኧረ ጣጣ የለውም ወንድሜ፣ እናትህ እኮ እናቴ ነች። ባይሆን አዞሽ በለልኝ እሺ። ፒስ በቃ ይመችሽ። ኩኩሻ ቁራሌው በልኛ እንዳንተ ትቆያለህ። ነይ እና በቃ ትታችሁ ልትሄዱ ነው? አይ አዝደን እንዞራለንና ናውጣ። በል ኩኩሻ ቻው። በቃ ደህና ደሪ ማለቴ ደህና ወይ አማቼ። ቁራሌ ሚስትህስ? ምስት 26 27 ምን ስፖርት እያሰራችሁት ነው ወይ ቅጣት ነው? አይበቃኝም? አይመለከተኝም። ዝም ብለህ ስራ። ኧረ በወንድ ልጅ አምላክ ግድለሽም ተይ። አታ ምን እሺ ነው? ዝም ብላ አትሰራም እንዴ? ምን አገባ? ዝም አትልም እንዴ? ፈላ አትፍጠን። አንተ ራስህ አትፍጠን። እኔስ አንተ ዝም ብለህ ስራ። አፈቀርኩ ስላልኩ ነው እንዴ ስልክ ማታነስ? ደሞ ነው ያለናል። ቆይ ምን ልሆን ነው የምትለው? ተፈቅረህ ነው እንዴ ቁራሌዎች? አይ እንዴ ኩኩሻ ቁራሌው አይደል እንዴ? አስጥሉት። እናውራት እንዴ? እንዴ ምን ብለን ነው የምናወራት? ያምሻል እንዴ? በእኔ በግድ አፈቀርኩ እየተባለ ነው። አስጥዩ። እሺ የሚወዳት ልጅ መጣችለት። ሬስኪው ወንድነቱ ገነፈለ ከውስጡ።
ኩኩሻ በሰላም ነው በይሳ ኩሻፕ የምትሰራው? ኩሻፕ እኔ አዝዣለሁ። ኩሻፕ እንዲህ ሰርቶ የሚኖር ሰው ላይ ጉልበትሽን ማሳየት አይከብድም? በረሮ በእነሱ ማለት ነው። እሺ ቢያንስ ልጁን አታርክሙት። አያሳዝናችሁ? አንቺ ስሪለት። ማን ነው የምትይው? ቆይ እኔማ የኩኩሻ ያክስቴ ልጅ ነች። ፒሳይ የኩኩሻ አፍቃሪ ነኝ። ማኪ ይባላለሁ። ማሂ ይባላለሁ። እና ፍቅርሽ እንደዚህ ነው የምትገልጭለት? ምን ላድርግ? ልጁ ደነዝ ነገር ነው፣ ፎንቅ አይገባውም። አንቺ ማሂ ነይ እንሂድ እባክሽ። እሰይ በቃ እንሂድ አማክ። ይኸውልህ ስደውልልህ ደግሞ ስልክ አታንሳና ምለቅህ እንዳይመስልህ። አረ ለሊት 11 ሰዓት ብትደውይ ያነሳልሻል። ይሄን በቃ ቻው የኔ ቆንጆ። አተረፍሽው በቃ። እሺ አክስቴ ልጅ እና ምን ልጅ ፈልገሽ ነበር? እዛው መወዳት ልጅ ናት ብዬ ደግሞ ታብላላሽ። አይ አይዞ እንግዲህ እነዚህ ምንድነው ያማችኋል እንዴ? እጅ አልተመቻትም በቃ። ፈጣሪ ራሱ ይወደኛል። እንዴት አንቺን የመሰለሽ መልአክ ነው ይላክልኝ። በልቻው ኩኩሻ እህቴ እየጠበቀችኝ ነው። አበቤ በቃ መልካም ቀን አማቼ። አንቺ መልካም ቀን ቁራሊ